ጽጌ አስተራይ በውስተ ምድርነ ቃለ ማይነቅ ተሰማ ጊዜ ገሚድ በጽሐ አለ ሰሎሞን መኃልየ ሰሎሞን ምዕራፍ 2 ላይ። ክረምቱ አልፎ ሄደ። ክረምቱ አለፈ። ምን መጣ ስንለው ተመልከቱ። ጽጌ በምድራችን ላይ በቀለ፣ አበባ ታየ። ቃለ ማይነቅ ተሰማ፣ ቁርየው ርግቡ ሁሉ ሲጮህ ተሰማ። የምድረ በዳ አዕዋፎች ሁሉ ጮኹ ደስ ብሏቸው። አዝመራ ደረሰ። በዚህ ደስ ብሏቸው ጊዜ ገሚድ በጽሐ ባቄላውን፣ ትርንጎውን፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ። ክረምቱ አለፈልን ይላል። አንደኛ የዳይጽ ዳጥ ይለዋል ገበሬው። የዳይጽ የመሰናከያ ጭቃው እያዳጠ የሚጥልበት የውድቀቱ ዘመን ክረምት ነው እሱ። ሁለተኛ ከቅጠል ተስፋ በቀር ፍሬ የማይገኝበት በመስከረም እሸቱ ይደርስልኛል፣ በጥቅምት ይደርስልኛል፣ በህዳር ይደርስልኛል፣ በታኅሳስ እወቀዋለሁ፣ በጥር አስፈጨዋለሁ ከማለት በቀር በቆሎ ቢዘራ፣ ባቄላ ቢዘራ፣ ማሽላ ቢዘራ አንዷን እሸት የማይቀምስባት ዘመን ምንድን ነው? ክረምት ነው። ያ ዘመን አለፈ አለ። ክረምት ያለው ዘመነ ነቢያትን ነው። ዘመነ ነቢያት አልፏል። ዘመነ ዳይጽ ሰው ሁሉ እየተፍገመገመ ሲኦል የሚወርድበት የመሰናክሉ ዘመን፣ ዲያብሎስ ሁሉን በኃጢአት መስገርት ሰጠጠ መስገርቶ ይለዋል። ተመልከቱ በመጽሐፈ ኪዳን የዲያብሎስን ገመዱን፣ ወጥመዱን፣ መረቡን ቀደደበት። ስለዚህ ተመልከቱ ክርስቶስ ነው የቀደደው። ስለዚህ ሰው እየተሰናከለ ወደ ሲኦል የሚወርድበት፣ ሰው ከትንቢት ተስፋ በስተቀር ፍሬ ክርስቶስን ያላገኘበት፣ በረሃብ የተጎዳበት ዘመን 5500 ዘመን ሙሉ ሰው የተራበበት ክረምት ነበርና ምን አለ? ክረምቱ አለፈ። ጽጌ አስተራዬ አበባ ታየ። አበባይቱ ድንግል ማርያም ናት። ፍሬው ኢየሱስ ክርስቶስ ነው። አበባን ታውቋታላችሁ? እዚህ ሊቃውንቱ አበባ ይዘዋል። የያዘ ሰው ቢኖር አሳያችሁ ነበር። አበባ ዝንብም ይቀስማታል፣ ንብም ይቀስማታል። አዲያ እምቢ አትልም። ኧረ ዝንብ ወደዚያ ሂጅ ከብዙ ቦታ ውለሽ ነው የመጣሽ አትልም። ዝም ነው የምትለው። ንብም ስትመጣ ትቀበላለች፣ ዝንብም ስትመጣ ትቀበላለች። እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። ምክንያቱም ልጇ በወንጌል ምን ብሏል? ለሰው ሁሉ የምትራሩ ሁኑ ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ለሰው ሁሉ የምትራሩ ሁኑ ብሏል። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርኅርኅት ንጽሕት ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። ተመልከቱ። ከዚያሳ ጊዜ ገሚድ በጽሐ አበባ ብቻ አይደለም አለ፣ እሸቱም ደረሰ። ፍሬውን ቆርጠን የምንበላበት ደረሰ። ፍሬያችን መድኃኔ ዓለም ነው። ረሃባችን የከላልን ጽማችን የቆረጠልን እርሱ ነው።